እዚህ ላይ መቀመጥ ትፈልጋለሽ? አይ ምን ለማለት እየሞከርክ ነው? ማለትማ ያው አልጋው ምን እና አንቺ ነው የሚናፍቀው አይደለም ማለት አሁን ላይ ማድረግ አልችልም። እኔ እርጉዝ ነኝ እኮ ቤካ እርጉዝ መሆኔን እያረሳ ተይ ያልኩሽ ነው። አሁንም ለስንተኛ ጊዜ ነው የምነግርሽ? ማለት እኔ ያልኩሽ ነገር ለምን አታደርጊ? እርጉዝ ነኝ እኮ ቤካ። ምንድን ነው እርጉዝ የምትሆኚው? እርጉዝ ነኝ። እንዴት ምንድን ነው እርጉዝ የምትሆኚው? አይደለ ተረርጊ ነው ንቀት ነው ንቀት አለው የማይሆን ነገር። ለምንድን ነው ታዲያ ለምን ያዘጋጀሽ ፕሮግራም? ደስ ስላለ በድጋሚ በጣም ደስ ብሎኛል። ደስ አላለኝ ባልሽ አይመስል ነገር ነው እየሰራሽ ያለሽ ገብቶሻል? ይሁን በቃ እሺ። የማይመስልም ነገር ከሆነ ያው እኔ ደስ እንዲል ብቻ ነው። ሌላ ምንም አላማ የለኝም። ከዚህ ሰዓትም ቁጭ ብዬ እየጠበቅኩ ለዛ ነው። ግን ምንም ባስመለከተ ነው አባትሽ እንትን አለሽ ተቀበልሽ? እንዴት ነው ያለሽበት ሁኔታ? እንዴት ነው እንዴ? ማለት ያለውን ነገር ታውቂልህ እንዴ? ቢካ ማለት ምንም አዲስ ነገር ተፈጥሮ አይደለም። በእርግጥ ግን በቃ አንዱ ጥሩ ጊዜ እንድናሳልፍ ብቻ ነው። አይ ሴሌብሬሽን የሚመስለው ቢያንስ አባትሽ ተቀብሎሽ ነው እንጂ መቼም እኔ ፍቅረኛ የሆነሽ አስዩም አድርገሽ አይደለም መቼም እንደዚህ አይነት ፕሮግራም ያዘጋጀሽው አይደለ? እሱ ሴሌብሬት የምናደርግ ከሆነ እኔም በጣም ነው ደስ የሚለኝ። ከተቀበለሽ ያው ነገ ሻንጣሽን ይዘሽ ትሄጃለሽ፣ ችግር የለውም። የእኛም ብቸኝነት ይቀጥላል። እንደዛ አይደለም። እኔ በቃ ጥሩ ጊዜ እንድናሳልፍ ብቻ ነው። እንዴት ነው ጥሩ ጊዜ የምናሳልፈው እኔና አንቺ በዚህ ሁኔታ? አባትሽ ጋር እንደዛ እየተነቋቆርሽ ትመጫለሽ፣ እኔም እንደዛው። ለምን እንደምታነካኪኝ እኮ ነው ግራ እኮ የሚገባኝ። ከቤተሰቦችሽ ጋር ለምን እንደምነካካ ነው እኔ ግራ የሚገባኝ። ገብቶሻል? በቃ ካሁን በኋላ ሰላም ብቻ እንደሆነ እናስብ። እሱ ነው የምፈልገው። ሰላም ምናምን ነገር እንጃ። ሰላም የሚባለውን ነገር እኔ አላውቀውም። ገብቶሻል? ይኸውልህ ቤካ ምን መሰለህ፣ ቁጭ በይ አትነሽ፣ ቁጭ በይ። አይ ችግር የለውም ችግር አለ። ይባራ ምን ፈልግሽ? ምን ፈልግሽ ነው? አበባ እሺ፣ እቃዎችን ለምን እንደምታበላሽ ነው እኔ ግራ የሚገባኝ። እኔ በቃ ጥሩ ጊዜ እንድናሳልፍ ብቻ ነው። ጥሩ ጊዜ ገብቶሻል? እንደዚህ አይነት ነገር እኔ ብዙም እንዳልሆንኩ ታውቂያለሽ። አውቃለሁ፣ ግን በቃ አንዳንዴ እኮ አስፈላጊ ነው። እስቲ ሻው ምድር የፈለግሽው ብቻ ነገር ምን ፈልጌ አይደለም ቤካ። ቦታዬ ሴቶች ለጥቅማችሁ ሲሆን እንደዚህ አይነት ነገር የምታደርጉት እንዴ? ምን ፈልገሽ ጥቅመኛ ሆኜ አይደለም። ሴትዮ አርፈሽ ቁጭ በይ። እሺ፣ ግን እጅህን ስጠኝ። የምን እጅ ነው በእናትሽ? እናቱ እንዴ ምንድን ነው የምትይኝ? ምን አድርጌ ነው የምትይኝ? ምንም በቃ እንጠጣ እናውራ ነው ያልኩት። ምንድን ነው እንጠጣና? እኔ ከአንቺ ጋር እንዴት ለምንድን ነው የምጠጣው? ችግር አለው? ለምንድን ነው የምጠጣው? ሚካች እንዴ ችግር አለው? ቤካ እኔ እኮ ስለምወድህ ነው። ቤካ እባክህን ተረዳኝ። ሴትዮ በእናትሽ አሁን እራት ብለሽ ምናምን ነገር ይዘሽ መጣሽ፣ እሱን ተቀበልኩ አይደለ? ምንም የማይመስል ስራ እየሰራሽ ነው። ምንም የማይመስል ስራ በቃ አያስፈልግም። እንደዚህ አይነት ነገር አያስፈልግም። እኔ እኮ አንተን ለማስደሰት ነው። ማለት እኔ እንዴት ነው የምታስደስትሽኝ በዚህ ሁኔታ? በቃ ከውጭ ገባ ቢያንስ ሰላም ነው። ዛሬ እንኳን በስትክክል እናውራ። ቤት ምንም ችግር የለም እናወራለን። ግን ስናወራ በዚህ ሁኔታ አይደለም የምናወራው። በዚህ ሁኔታ ማለት ጄሪ አትንኪኝ። እሺ እሺ ስጠኝ። እጄን ልነካህ አይደለም። እጄን ስጠኝ። እጄ ምን ይሰራልሻል? በቃ እዚህ ጋር ጥሩ። እሺ ምን እኮ በቃ በሰላም እንድናወራ ስለፈለኩ ነው። ምንድን ነው በሰላም የምናወራው? እኔ አላሳዝንህም እንዴ? እኔ አላሳዝንህም እንዴ? አታሳዝኝም በእናትሽ። እሺ እኔ ግን እወድሃለሁ። መውደድ እንዴት ነው? አፈቅርሃለሁ ነው። ትለፋለች። እንደዚህ አይነት ቀልድ ነው አይመችም። ቀልድ ሆነ? ይሄ ቀልድ ነው፣ ለእኔ እንደ ቀልድ ነው ብዬ ነው የማስበው። ገብቶሻል? እንጂ በዚህ ልክ አሁን ምንድን ነው? ምን አድርገህ ነው የምትይኝ? እናትሽ ለምን ገብተሽ አትተኝም? ሌሊት 8 ሰዓት ሌሊቱ 9 ሰዓት ሆኗል። እስካሁን አንተን ነበር ቁጭ ብዬ ስጠብቀኝ ነበር።
እሺ ምን ይፈጠር? ምንም አይፈጠር። በቃ እናውራ በስተክክል እንድናወራ ብቻ። ከዛ ምንም እኮ ምን አንቺ ምን የፈለግሽው ነገር እንዳለ ግልጽ ነው እኮ። ለምን ዳርዳር ትያለሽ? ዳርዳር ማለት አይጠበቅብሽም። ንገሪኝ፣ ያለውን ነገር ንገሪኝ እና ልረዳሽ። እንዴ ማለት የፈለግሽው ነገር አለስ? የፈለግሽው ነገር ቢኖር ነው እንደዚህ አዘጋጅተሽ ምናምን። እኔ ምንም ፈልጌ አይደለም እኮ እየረበሽኩ ነው እንዴ ቤካ? እኔ እኮ ከመረበሽ ውጭ ምን ሊሆን ይችላል ታዲያ? ይሄ ከመረበሽ ውጭ ምን ሊሆን ይችላል? እናቱ ገብቶሻል? ይሄ ከመረበሽ ውጭ ምን ሊሆን ይችላል? ሁሌ እንደናሳልፍ ብቻ ስለፈለኩ ነው። በጣም እየደከምሽ ነው። ለምን ገብቶሻል? እኔ መጠጤን ሲሆን ልጠጣለን፣ አብረን እንጠጣለን። ችግር አለ? ከአንቺ ጋር ያጠጣ። እሺ እኔ ከአንተ ጋር እጠጣለሁ። ችግር የለም። እኔ ከአንቺ ጋር አልጠጣም ማለት እኮ አንቺም ከኔ ጋር አትጠጪም ማለት ነው። ገብቶሻል? እሺ እጅ ከስታይ ናትሽ እንደዚህ ነገር አልፈልግም። በቃ እሺ በቃ ምንም እዚህ ጋር አስቀምጥ። ምን ችግር አለው ቤታ? ስነ ስርዓት አይኖርሽም። እሺ ይኖረኛል። ስነ ስርዓት ይኖረኛል። ተይኝ። እሺ ተውካለሁ። ተይኝ። ተይኝ በቃ ለቂ። ምን እያደረግሽ ነው? እኔ እኮ ግራ አይገባኝ እኮ። እኔ ምንም ለማድረግ እየሞከርኩ አይደለም ቤካ። ማለት በቃ ሁሉን ነገር ረስተን ደስተኛ እንድንሆን ብቻ አስቤ ነው እኮ። በምን አይነት መልኩ ነው ደስተኛ መሆን ነው? በቃ እኔ ሁላ ነገር ያዘጋጀሁት ስለ ልጁም ስለ ቤተሰቦችንም ስለ ሁሉም ነገር ረስተን ቢያንስ ያለፈውን ከአንቺ ጋር መሆን አልፈልግም ማለት ገብቶሻል? ከአንቺ ጋር መሆን አልፈልግም። ቢያንስ በቃ በፊት የነበረን ጓደኝነት እንድናመጣው ብቻ ስለፈለኩ ነው። እንደ እኔ ናቸው የትኛው ጓደኝነት የነበረን? መቼ የነበረን እኔ ናቸው ጓደኝነት? እኔ እናንተ ምንም አልነበረን እንዴ? ምንም እንዳልነበረንማ በደንብ ልቦናሽ ያውቃል። ገብቶሻል? ምንም እንዳልነበረ በደንብ ታውቂያለሽ አንቺ። ይሄ ነገር ከመፈጠሩ በፊት እኔ እናንተ ምንም አልነበረን። እንዴት ልቀበለው ባንተ መገፋቱ ለአንዷ ምስኪን ነፍሴ መውደድ ላደከማት ሲሆን ማዘን ስለ ፍቅር ሌላ የመጨቃጨቅ ፍላጎት ቢል እንደዛ ከሆነ ሰዓታችንን ባንገልጥ ጥሩ ነው ማለት ነው። ምንድን ነው ማውራት ጨረስን አይደል እንዴ? እንደዚህ አግሬሲቭ ስትሆኝ አያምርብሽ። አግሬሲቭ ስትሆኝ ማለት ነይ አግሬሲቭ ስትሆኝ እንደዚህ አያምርብሽ ማለት እኔ ምን አግሬሲቭ ነው? አሁን በጣም እየተናደድሽ ነው ወይ እኔን ለማናደድ እየሞከርሽ ነው? ደግሞ ዛሬ በጣም ነው ማለት ነው። አመሰግናለሁ። እንዴ ስትይኝ በጣም እየገረመኝ ነው ታውቂያለሽ። እንዴ ለምን? እንጃ እኔ በአንቺ አንድ ቀን እሳሳታለሁ ብዬ አላስብም እስካሁን ድረስ። እንዴ እንዴት በአንዴ እንዲህ አመለካከት ሊቀየር ቻለ? ለአንቺ ካለኝ ነገር አንፃር ማለት አሁን እኮ ስተንቋሽሸኝ ስትሰድበኝ ስትናገረኝ ነበር። የሌለ ነበር ማለት ነው። አሁን እኮ ስትሰድበኝ ነበር። እዚህ ላይ መቀመጥ ትፈልጋለሽ? አይ እዚህ በቆመን ማውራት እንችላለን። ለምን የምትቆመው ታዲያ? ምን ችግር አለ? ምን ችግር አለ? አይ እየገረምከኝ ነው ማለት ምን ለቤት ያለ ነገር ማለት ምን ተፈጠረ? ወንዴ ተለዋወጥክብኝ እኮ። ቆንጆ ነሽ አላት ዛሬ። ቆንጆ ስለሆንሽ መሰለኝ እንደዚህ ነው እኮ። አይ ቅድምም እኮ እንዲሁ ነበርኩ ማለት ይሄኛው አልታየኝም ነበር እስካሁን። እንደዛ ነው ያ ይሁን ብቻ ደግሞ ቁመና ምናምን ቢጨምርሽ ነው።
በቃ ልግባ ወደ ውስጥ። የት ወደ ውስጥ? የት ነው ውስጥ? መጀመሪያ እዚህ እንጨርስና ከዛ እንገባለን። ማለት እዚህ እንጨርስና ምን ለማለት እየሞከርክ ነው? ማለትማ ያው አልጋውም እኔና አንቺ ነው የሚናፍቀው ምናምን አይደል? ይኸውልህ እንደዚህ እንድትይኝ አልፈልግም። በቃ በጭ ስናገርሽ ማለት ነው። አሁን ላይ እኮ ብዙ ነገር ረሳኸው እንዴ? እሱን ተይው ማለት እሱ ጨዋታ ማለት ነው እንዴ? ምን ነው ጨዋታ? እሱ የቃቃ ጨዋታ ስለሆነ አሁን ላይ ደግሞ የምታረግዥበትን የሆነ ነገር ልስጥሽ ብዬ ነው። ቢያንስ እኮ እርጉዝ ነኝ። ያው ልጅህን ነው በሆዴ ይዤ ያለሁት። ስለ ልጅ እንድታወሪኝ ሳይሆን አሁን ላይ አብረሽኝ ጊዜ አሳልፍ አብረሽ ጊዜ ላሳልፍ ነው አላልሽኝም እንዴ? የሁሉ ፕሮግራም ታዲያ የነበረው አብረን ጊዜ እንድናሳልፍ እንዴ? እርጉዝ ነኝ እኮ ማለት ምን ለማለት እየሞከርክ ነው ሮቤል? በቃ አይበቃም እንዴ? መሄድ ካለበት ሂድ። ሮቢ ለምን ይሄዳል? መሽቷል። ኦልሬዲ እኮ ወደ 10 ሰዓት እየተጠጋ ነው ስልሽ እኔና አንቺ አሁን አሪፍ ጊዜ ማሳለፍ እንችላለን አይደል? እንደዛ ሳይሆን እሺ አትጂ ተነሽ አለው። እዚህ ጋር ነኝ እንዴ? እዚህ ጋር ነኝ። ቆሽ እንዲቆም ይላራ። ለምን ቆምሽ የምታወሪኝ ነው? እያረክ ያለው ነገር ግን ታውቋል። እያረክ ያለው ነገር ታውቋል። ምንድነው እያረክ ያለሁት? ትክክል ነገር ነው እያረክ ያለሁት አይደለም? ቢካ እኔ እኮ እርጉዝ ነኝ። እርጉዝ መሆኔንም እየረሳኸው እንዴ? ማለት እርጉዝ ነኝ ማለት እርግዝናሽን እሱ ታሪክ ነው እኮ አልኩሽ እኮ ያለፈ የቃቃ ጨዋታ ነው። እሱን ደግሞ አውቀ ነው እስካሁን ድረስ አይደለ? ነው ቢካ እንደዛ አይደለም። እንደዛ አይደለም እንዴ? እርጉዝ ነኝ እኮ ቢካ። ምን ለማድረግ እየሞከርክ ነው? ነው አይደለም? እኔ ጥሩ ጊዜ እንድናሳልፍ መስሎኝ እኮ አይደል እንዴ? ይሄንን እያዘጋጀሽ ያለሽው? አዎ ልክ ነህ። ግን በእንደዚህ አይነት መልኩ አይደለም። እንደዛ ሳይሆን አንቺ መጀመሪያ ጥሩ ጊዜ እናሳልፍ አይደል እኮ። እኔ የምፈልገው እሱ ነው። ግን በእንደዚህ አይነት መልኩ አይደለም እኮ። በእንደዚህ አይነት መልኩ እንዲሆን አይደለም። በቃ ቢያንስ እንኳን ተረጂ ትወጂኛለሽ አይደል? አዎ አፈቅርሃለሁ። የምታፈቅሪኝ ከሆነ ደግሞ አሪፍ ጊዜ እናሳልፍ እኮ። በእንደዚህ አይነት መልኩ አይደለም ቢካ። አንተ በምትለው መንገድ አይደለም ማለት። ለምንድን ነው ዘን በምለው መንገድ ያለው ነው እኮ? እርጉዝ ነኝ። ምክንያቱም ይሄንን ማድረግ አልችልም ማለት እንዴ? ይሄንን ማድረግ አልችልም አሁን ስለዚህ ከእንደዚህ አይነት ነገር እያስወጣሽ ነው ማለትም አታናጂ። እኔ እኮ ላናድድ ፈልጌ አይደለም። እሺ እኮ በቃ ግን እርጉዝ ነኝ እያልኩ እያስታወስኩ ነው። እርጉዝ ነኝ ማለት እርጉዝ ነኝ። ይሄንን ነገር ማድረግ አልችልም። ድራማሽን ተይ በቃ። እርጉዝ እንዳልሆንሽ እኮ እናውቃለን አይደል? ታው እንጂ ቢካ። እና የተሳሳተ ነገር ነው እየተናገርክ ያለው ማለት ምን ማለት ነው? ምንም አልተሳሳትኩም። ምንም ስልሽ እስካሁን ድረስ ስጠጣም ጓደኞቼ ምናምን ይሉኛል እኮ አረ ሚስተር እርጉዝ አይደለችም፣ አልገፋም አሁድሽ እስካሁን ድረስ። አንድ ሁለተኛ ደግሞ እኔ እንጃ እያልኩሽ ያለሁት ያው አብረን ጊዜ እንድናሳልፍ ፈልገሻል። ሶ ጊዜ እንድናሳልፍ ደግሞ ከፈለግሽ ከኔ ጋር ጥሩ ጊዜ ለማሳለፍ ያው ታውቂዋለሽ። አንተ ባሰብከው መንገድ አይደለም ምን ያሰብኩት ማለት እኔ ባሰብኩት መንገድ አይደለም ማለት አሁን ላይ ማድረግ አልችልም። እኔ እርጉዝ ነኝ እኮ ቢካ። እርጉዝ መሆኔንም እየረሳ ማሽን ታይ እያልኩሽ ነው። አሁንም ለስንተኛ ጊዜ ነው የምነግርሽ? አንቺ አይገባሽም እንዴ? ፋራ ነሽ እንዴ? ይሄ እኮ ስግጥ ማለት እኮ ፋርነት ነው። እንደዚህ አይነት ነገር ማንም አይቀበልም። ገብቶሻል? እርጉዝ ብትሆኝ እንደዚህ አይነት ወይን ትጠጪ ነበረ ኦር እሺ እንደፈለክ ማሰብ ትችላለህ። እርጉዝ ሴት እኮ አትጠጣም። ዛሬ ልጨቃጨቅህ አልፈልግም። እርጉዝ ሴት አትጠጣም። እርጉዝ ሴት ደግሞ ያው ሆዷ ይገፋል ምናምን አይደል? ወሬ ነው የምትይው። ያናገርኩሽ መሰለኝ። አይ የትም ቆይ እንዴ ቢያንተን የሚጠጣ ነገር ልጨምር። ይሄ ምንድን ነው ታዲያ? ይሄ ምንድን ነው? ይሄ ይቀመጥ። ቆይ ማለት አይ ማለትማ ያው መሽቷል። ሮቢ የሚተኛ በቃ ማለት ይተኛ ማለት እኔም ደክሞኛል። ገብቼ ረፍት ባረግ ይሻላል ማለት እንዴ? ምን ማለት አለው? 10 ሰዓት እኮ እየሆነ ነው። 10 ሰዓት? አዎ። ለምን የፈለገው ለምን አይፈጅም? ለምን አይነገም? በቃ አንተም ሲመስለኝ ሞቅታው ነው እንደዚህ። ለምንድን ነው ያዘጋጀሽው? ቤካ ተረጋግተህ ሞቅታው ይሆናል እያናገረ ያለው። ለምን ያዘጋጀሽው ታዲያ? ሮቢ በቃ አንተም ገብተህ ተኛ።
ከዚህ በላይ ሮቤል ነው የምትሄደው። ሮቤል ና እንዴ ልጅ ምናልባት አው ሰክረ ሊሆን ይችላል። ቤካ እንደዚህ እያወራ ያለው አሁን ይሄና ትሪያው ትልቁት ካንቺ ምን ነው ነገርሽ? ትንሽ ታጪ ሪላክስ አድርጊ በደንብ። አይ ይበቃኛል ማለት ይበቃኛል። ይሄን ፕሮግራም ያዘጋጀሽው እኮ እንድትጠጪ ሪላክስ እንድታደርጊ ይመስል። አዎ ግን አልተግባባንና በጣም ደክሞኛል። ገብቼ አንተም ገብተተኛ በቃ ይሄን እንደዚህ አሳምረሽ ያዘጋጀሽው ለምንድን ነው? ለምንድን ነው ያዘጋጀሽው ታዲያ? እኮ በቃ እንድናወራ ነበር። ምንድነው የምናወራው? ምንድነው የምናወራው? አዎ አወራን አይደል? አዎ በቃ አወራን። በቃ ምንድነው ታዲያ? እኔ ያልኩሽን ነገር ለምን አታደርጊ? እንዴ የነገርኩህ እኮ ነው ማለት እኔ ያልኩሽን ነገር ለምን አታደርጊ? እርጉዝ ነኝ እኮ ቤካ። ምንድነው እርጉዝ የምትሆኚው? እርጉዝ ነኝ እንዴት? ምንድነው እርጉዝ የምትሆኚው? ምንድነው እርጉዝ የምትሆኚው? ምንድነው እርጉዝ የምትሆኚው? ይሄን ነገር ማድረግ አልችልም እንዴ። በጣም እየታገስኩሽ ነው እናት። ገብቶሻል? በቃ አንተም ገብተተኛ። የት ነው ሮቤል ገብቶ የሚተኛው? የተኛው ልጅ ነው እንደ 10 ሰዓት ሆኗል እኮ። ምን ሆነህ ነው? መሄድም ካለበት ይሄዳል። ከዚህ ወዴት ነው የሚሄደው? በዚህ ጋር አይደለ? ወዴት ነው የሚሄደው? ቤካ እየነገርኩሽ ነው። እየነገርኩሽ ገብተተኛ ያልኩሽን ነገር አድርጊ አይደለ? አታደርጊም ነው ቤካ። እሱ የማይሆን ንቀት ነው። ንቀት አይደለም የማይሆን ነገር። ለምንድን ነው ታዲያ ያዘጋጀሽው? ለምን ያዘጋጀሽው ታዲያ ይሄን ፕሮግራም? ንገሪኝ። ቀና ብለሽ አናግሪኝ። ለምን ያዘጋጀሽው ታዲያ? ለምንድን ነው ያዘጋጀሽው? ለምንድን ነው ያዘጋጀሽው? አናግሪኝ ነኝ። ለምንድን ነው ያዘጋጀሽው? እንድናወራ ነው ማለት ምንድን ነው የምናወራው? በዚህ ሁኔታ ምንድን ነው የምናወራው? እሺ በቃ ምንድን ነው ፍላጎትህ? ገብቼ ልተኛ። እሺ ግቢ ናት። ሮቤል ወይስ ሮም ገብተህ ተኛ? ሂድ